አልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። አንዳንድ ሰው አለ እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ልጆች አሉ ሶስቱም አግብተዋል ይሄው 3 ቤት አለኝ እግዚአብሔር ባርኮኝ ቀድሶኝ ይሄው 2 መኪና ገዝቻለሁ እግዚአብሔር ባርኮኝ ቀድሶኝ አንዷ ልጇም አሜሪካ ሄዳለች እግዚአብሔር ባርኮኝ ቀድሶኝ እግዚአብሔር ባርኮኝ ቀድሶኝ ይሄው ጨጓራዬን ያመኛል የሚል ሰው ሰምታችሁ ታውቃላችሁ? የለም። እግዚአብሔር ባረከን የምንለው ምን ሲሆን ነው? አንድ ጅል ይመጣና ደግሞ ዘመኑ የመቃረቡ ምልክት ለንደን ውስጥ እንደዚህ እየተደረገ ነው፣ አሜሪካ ውስጥ እንደዚህ እየተደረገ ነው፣ ብራዚል እንደዚህ እየተደረገ ነው ይለናል። ደግሞ ይድረስ። ይሄ ጅልነት ድሮ አልነበረም? አወት ድሮ አልነበረም? ጭካኔ ድሮ አልነበረም? እነ ቅዱስ ጊዮርጊስ በመንኮራኩር አልተፈጩም? እነ ቅዱስ መርቆሪዎስ በብረት ምጣድ አልተጠበሱም? እነ ቅዱስ ፋሲለደስ በገመድ አልተጎተቱም? የሚሆነው የሆነው ነው፣ የሆነውም የሚሆን ነው። አዲስ ነገር አልመጣም። ምጽአት ነው የሚያስል ምንም የለም። ፍቅር ጠፋ። ድሮ ፍቅር አልጠፋም እንዴ? ሐዋርያትን የሚገድል ሁሉ መስዋዕት የሚያቀርብ የሚመስል አልነበረም? ነበር።